ዛሬ የማስተዋወቃችሁ ወጣት ባለሀብቶችን ይሆናል። እስኪ እያንዳንዳቸው እንተዋወቃቸዋለን። ቤዛ እስኪ ራስሽን አስተዋውቂልኝ። ሰላም፣ ቤዛ እባላለሁኝ። ያው እንግዲህ እኔ በዚህ እድሜ የ5 ካምፓኒ ባለቤት ነኝ። ያው የኔ ማለት የሱ ማለት ነው። ቀሪውን ደግሞ እስቲ እሱ ትንሽ ይግለጽላችሁና ቤታችን ምን ይመስላል የሚለውን ደግሞ አብረን እናያለን። እዮብ እስቲ ራስን አስተዋውቂልኝ። እዮብ እባላለሁ። እኔ በኮንስትራክሽን ላይ እና ኢምፖርት ኤክስፖርት ላይ በተጨማሪ 3 ቢዝነሶች ላይ ነው የምንቀሳቀሰው። ያው እንግዲህ ዛሬ ቤታችን መታሃል። ቤታችን ባጭሩ እናስጎበኛለን። ያው ዴማ ሆፕ ሪል ስቴት መሀል ቦሌ አለምነሽ ፕላዛ ላይ ያለው ሳይታችን ላይ ነው የምንገኘው ማለት ነው። ቤቱን ዞር እናስጎበኛለን። ሌዲስ ፈርስት ባለቤት። ኦኬ መጀመሪያ የኔ ያው እኔ ባለቤት ማብሰያ ክፍላችንን እናላሳየው። ኦኬ ይሄ ማብሰያ ክፍላችን ነው። እንደምታየው በጣም ሰፋ ተደርጎ የተሰራ ነው። መንቀሳቀሻው ሰፊ ነው። እንዲሁም ደግሞ ምንም የሚያፍን ነገር የለውም። ይሄን ይመስላል ማብሰያ ክፍላችን። በቪዲዮ ለመረብ አሳያቸው ነው። ዋው ገርም ቤት። ያው እንግዲህ ይህ ማስተር ቤድሩም ነው። ያው እዚህ ላይ ነው ብዙ ጓዶች የወደቁት ማለት ነው። ያው መኝታ ክፍላችን ይሄን ይመስላል። ሰፋ ያለ ነው ይሄኛው። እዚህ ጋር ማስተር ቤድሩም ውስጥ ያለው ባዝሩም ነው። በነገራችን ላይ እዚህ ሪል ስቴት ላይ ኢንቨስት ስናደርግ ሞር በደንብ እናተርፋለን ብለን ነው። ያው እንዳሰብነውም እየሆነልን ነው። ለራሳችንም እየኖርንበት ነው። ማከራየትም ከፈለግን እናከራየዋለን ማለት ነው። ዶላር ነው የሚከራየው። በጣም የሚገርም ቤት ነው። ቤታችሁ በጣም ነው ያወጣው። ኢንቨስት ሰዓት ምናምን እናስቀምጥበት ነው። ያው ለኢንቨስትመንት ብለን ብዙ ማቴሪያሎችን የአንገት ሀብሎችን ነው የምንገዛው። እዚህ ጋር ደግሞ የበኩር ልጅ የሚተኛበት ነው። አሁን ውጭ ሀገር ጣሊያን ሀገር ለትምህርት ሄዶ ነው። ያው እንግዳ ሲመጣ ምናምን ነገር ያርፍበታል ማለት የራሱ ቁም ሳጥን አለው፣ ጫማ መደርደሪያ፣ አልጋ የሚያጠናበት ፕሌስ ነበር። እዚህ ጋር ባልከን ያለው እዛ ሀገር ማለት ነው። እዚህ ጋር ኮመን ባዙሩም ነው። ይሄ የልጆቻችን መኝታ ነው። እንደምታየው 2 ልጆች አሉ። እንደምታየው ስጦታ በመስጠት በነገራችን ላይ አይታማም እና አሪፍ ስጦታ ይሰጣቸዋል ለልጆቻችን። ሙሉ ነው መኝታ ክፍላቸው ማለት ነው። እንደዚህ አይነት ነገር የለመድኩት በነገራችን ላይ አሜሪካን ሀገር እንጂ ነበር ዲሲ። በስጦታ ማምን ሰው ነኝ። ስጦታ ሰው ልጅ ላይ የሚፈጥረው ደስታ በጣም ጥሩ ነገር ነው። እኛ ደግሞ ይህንን የመሰለ የዴማ ሆፕ ሪል ስቴት አፓርትመንት ከባለ 1 እስከ ባለ 4 በመሀል ቦሌ ላይ ኢንፎርሜሽን ራሱ ስጦታ ነው። ለእናንተ ኢንፎርሜሽን ሰጣችኋለን። ከ8 ሚሊዮን እስከ 25 ሚሊዮን ብር ያው እንግዲህ አቅማችሁ ከፈቀደ መግዛት ትችላላችሁ። ይህን ይመስላል እንዳጠቃላይ ቤታችን። አቶ ናታን መልካም ቀን። አመሰግናለሁ። በጣም ችግር የለም።